ሰላም ሰላም የቻናላችን ቤተሰቦች ዛሬ በሰሞኑን በሶሻል ሚዲያ ላይ በጣም ጥያቄ የሆነባችሁ ነገር ስፔሻሊ በዘንድሮ የሚከናወነው በምርጫ ላይ ዲፔንድ ሆኖ ማለት ነው የ2018 የኢንትራንስ ኤግዛም መች ሊሆን ይችላል? ይሄ የአብዛኛው የዘንድሮ የብሔራዊ ፈተና ተፈታኝ ለሆኑ ሁሉ በጣም አሳሳቢ የሆነ ቶፒክ ነው ማለት ነው። ስለዚህ በዚህ ቶፒክ ላይ በጣም ዲፕሊ ገብተን የምናወራ ይሆናል ማለት ነው። ዛሬ መች ሊሆን ይችላል? ከምርጫ በፊት ነው ወይ ከምርጫ በኋላም? ዛሬ እሱ የምናየው ማለት ነው። ስለዚህ ሁላችሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ምክንያቱም ከዚህ በኋላም ለኢንትራንስ የሚጠቅማችሁ ኢንትራንስ እስከምትፈተኑ ድረስ የተለያዩ ኤግዛም ቲፖች እና የተለያዩ ቱቶሪያሎችን የሚሰጥበት ቻናል ነው ማለት ነው። ስለዚህ ሰብስክራይብ ማድረጋችሁን ቼክ አድርጉ። ብዙም ሳንቆይ ወደ ቪዲዮ። በ2018 የኢንትራንስ ኤግዛም ተፈታኝ ለሆናችሁ ሁሉ ተማሪ ሰሞኑን ስፔሻሊ እንደውም ከዚህ በፊትም ብዙ እየተወራ ያለ በሶሻል ሚዲያ መች ሊሆን ይችላል? እንደዚሁም በዚህ በዘንድሮ በሚከናወነው በምርጫ ከምርጫ በፊት ነው ወይ ከምርጫ በኋላ ነው መች ሊሆን ይችላል ብላችሁ ብዙዎቻችሁ ውዝግብግብ ውስጥ ገብታችኋል ማለት ነው። ስለዚህ ዛሬ እሱን ምን ያወራውናል ማለት ነው። ግን አንድ ነገር መንገር የሚፈልጋችሁ ማለት ነው፣ ሁላችሁም ኢቭን ማወቅ ያለባችሁ አንድ ነገር በሶሻል ሚዲያ ላይ እስካሁን ኦር በተለያዩ ኢንፎርሜሽኖች የምትሰሙት ነገር በዚህ በ2018 ኤግዛም ሪዛልት ላይ ማለት ወይ በ2018 ኤግዛም ፈተና ላይ እስካሁን ተጨባጭ የሆነ ነገር አለ ወይም የለም ብላችሁ ራሳችሁ መጠየቅ አለባችሁ። ወይም የምትሰሙት ነገር ከትክክለኛው ኢንፎርሜሽን ነው ብላችሁ ሁሌም አንድ ኢንፎርሜሽን ስትሰሙ ቢኮዝ የመደንገጥ ስሜት ይሰማችኋል። አንዱ ከምርጫ በፊት ነው ይላል፣ አንዱ ከምርጫ በኋላ ነው ይላል። ስለዚህ ሁሌም የምነግራችሁ ነገር እናንተ ኢንፎርሜሽን ከምትወስዱበት ቦታ ቼክ ማድረግ አለባችሁ ማለት ነው። ይሄ በጣም ወሳኝ ነገር ነው። ስለዚህ ሁላችሁም ስታውቁ ወይም ከሶሻል ሚዲያ ላይ አንድ ቪዲዮ ስታዩ ራሳችሁን ደጋግማችሁ መጠየቅ ያለባችሁ ነገር ኦፊሻሊ ትምህርት ሚኒስቴር ይህን ነገር ለቋል ብላችሁ ብዙ ጊዜ ራሳችሁ መጠየቅ አለባችሁ ማለት ነው። ስለዚህ ብዙም ነገሩ ላይ ሳልቆይ በ2018 ኢንትራንስ ኤግዛም የምትፈተኑ ተማሪዎች መች ሊሆን ይችላል ኤግዛሙ በምትሉ ልትሆኑ ይችላላችሁ። ግን እስካሁን በዚህ ሰዓት ቪዲዮ እስከምሰራ ድረስ ማለት ነው ተጨባጭ ያለው ነገር ምንድን ነው ካላችሁኝ፣ ምንም ብዙ በሶሻል ሚዲያ ላይ የተለያዩ ኢንፎርሜሽኖች ብትሰሙ ማለት ነው ትክክለኛው መረጃ እስካሁን አሁን ቪዲዮ በመሰራበት ጊዜ ማለት ነው እውነተኛው የኢንትራንስ ኤግዛምን ማለት ነው በ2018 ኢንትራንስ ኤግዛም ዘንድሮ ተፈታኝ ለሆናችሁ ማለት ነው ብሔራዊ ፈተናው እስካሁን በትምህርት ሚኒስቴር ካላንደር እንዳወጣ ኦፊሻሊ ምንም አዲስ የተቀየረ ነገር የለም ማለት ነው። ከሰኔ 22 ፈተናው የምትወስዱት ማለት ነው ከሰኔ 22 እስከ ሐምሌ 10 ነው ማለት ነው በትምህርት ሚኒስቴር ካላንደር። እንደዚሁም የተለያዩ ይሄ ካላንደር ማለት ነው የተለያዩ ዩኒቨርሲቲዎች ላይ ሼር ተደርጓል ማለት ነው። ምንም የአዲስ የወጣ ከምርጫ በፊት ነው ወይም ከምርጫ በኋላ ነው የተባለ ነገር የለም ማለት ነው። ግን ይሄ ነገር ተጽዕኖ ያመጣል የምትሉ ከሆነ ተጽዕኖ ሊያመጣ ይችላል። ነገር ግን አብዛኛው ፕሮባቢሊቲው ማለት ነው እናንተ በፕሪፓሬሽናችሁ ሁሌም ማድረግ አለባችሁ። ይሄ ነገር ላይ ነግሬያችኋለሁ ከዚህ በፊትም፣ ይሄ ላይ ዲፔንድ መሆን የለበትም። ነገር ግን እንደምታውቁ አብዛኛው ተማሪ የሚዘጋጀው ሁላችንም እንደምናውቀው በመጨረሻ ኢንትራንስ ሲደርስ ጊዜ ስለሆነ ማለት ነው 2 ወር 1 ወር ሲደርስ ስለሆነ አብዛኛው ሰው እንደዛው አጥንቶ ሊያልፍ ይችላል። አብዛኛው ሰው ወይም አብዛኛው ተማሪ ማለት ነው። ስለዚህ እነሱም እንደዚህ ራሱ 10ኛ ወር ራሱ እየሆነ ማለት ነው ብዙ ተማሪ እያለፈ አይደለም 10ኛ ወር እየተፈተኑ ማለት ነው። ስለዚህ ወደ 8ኛ ወር ወይም ከምርጫ በፊት አድርጎ ኢቭን ሁለት ዘንድሮ ከአምና ካለፉት ተማሪ ማለት ነው ሃፍ ሊያልፍ ይችላል ማለት ነው። ቢኮዝ ታይሙ ወደዚህ ካሳጠሩ ማለት ነው በጣም አብዛኛው ተማሪ መጨረሻ ጊዜ ላይ ስለሚዘጋጅ በጣም ከምርጫ በፊት የመሆኑ እድሉ ፕሮባቢሊቲው ትንሽ ነው ማለት ነው። ቢኮዝ ተማሪዎች መጨረሻ ደቂቃ ላይ ወይም መጨረሻ ሰዓት ላይ አጥንቶ ነው የሚያልፉት ማለት ነው። ስለዚህ ላይ እናንተ ግን በዚህ ነገር ላይ መጨናነቅ የለባችሁም። ኤግዛክት ፈተና የምትፈተኑበትን ቀን ጠብቃችሁ ማጥናት የለባችሁ ማለት ነው። ግን ፕሮባቢሊቲው ሊሆን ይችላል
ምንም ትምህርት ወይም አዲስ ኢንፎርሜሽን ነገ ወይም 8ኛ ወር ብሎ ኦፊሻል ነገር ሊያወጡ ይችላሉ። ስለዚህ በ2 ወር በጣም ስፔሲፊክ የሆነ እንደዚሁም በጣም ለብዙ አብዛኛው ብዙ ተማሪዎች የሚጠቀሙበት በ2 ወር ኢንትራንስን ኦፊሻሊ ማለት ነው አጥንታችሁ ጀነራሊ በእግዚአብሔር እጅ ነው ያለው ማለት ነው ፈተናው ወይም ሪዛልቱ። ግን ስፔሲፊክ የሆነ ምርጥ ስተዲ የሆነ ስማርት የሆነ ሜተድ በ2 ወር አጥንታችሁ መጨረስ የምትችሉበትን ኢንትራንስ ሁሉም ፖርሽኖች ከቨር ማድረግ የምትችሉበትን መንገድ ቪዲዮ እንድሰራላችሁ ከፈለጋችሁ ንገሩኝ። በጣም ምርጥ የሆነ ስፔሲፊክ የሆነ ስማርት የሆነ ቲፕ ነግራችኋለሁ። በ2 ወር እናንተ ምርጫው ከእንትን በፊት ሆነ ከበኋላ ሆነ ይሄ አያግዳችሁም። በ2 ወር መጨረስ የምትችሉበትን መንገድ ነግራችኋለሁ ማለት ነው። ስለዚህ ሁላችሁም ማወቅ አለባችሁ እስካሁን አዲስ ነገር የለም። ከዚህ በኋላ የሚኖር ከሆነ በዚህ ቻናላችን የምንለቅ ይሆናል ማለት ነው። በተለያየ ኢንፎርሜሽኖች በመስማት ራሳችሁን እንትን አታርጉ ማለት ነው። ስለዚህ በሌላ ቪዲዮ እስክንገናኝ ድረስ አታስቡ። መልካም ቀን።